ነገ ታኅሳስ 24 የተወለዱበት የልደት በዓላቸው ነው። እንኳን ተወለዱልን አባታችን አባቴ ተክልዬ የምትሉ የኦርቶዶክስ ልጆች በሙሉ ይህንን ቪዲዮ አደራ የምትችሉ 24 የማትችሉ ደግሞ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። መልካም ዛፍ መልካም ፍሬን ያፈራልና ታላቁ አባታችን አቡነ ተክለ ሃይማኖትን የወለዱልን ወላጆቻቸው እናታችን ቅድስት እግዚአብሔርና አባታችን ቅዱስ ጸጋ ዘአብ ናቸው። እርሱ በክህነቱ እርሷ ደግሞ በደግነቷ ጸንተው ቢኖሩ ልዑል እግዚአብሔር ሐዲስ ሐዋርያ አቡነ ተክለ ሃይማኖትን ሰጥቷቸዋል። በዳሞቱ አገረ ገዢ በሞተ ለሚ መከራ ቢደርስባቸው አባታችን ጸጋ ዘአብን ከሞት እናታችን እግዚአብሔርን ደግሞ ከአረሚ ጋብቻ በሊቀ መላእክት በቅዱስ ሚካኤል አማካኝነት ጠብቋቸዋል፣ ሰውሯቸዋል። አባታችን አቡነ ተክለ ሃይማኖት ገና በተወለዱ በታኅሳስ 24 ቀን በቤታቸው ብዙ ተአምራት ተፈጽመዋል። በመጀመሪያ ስማቸው ፍስሐ ጽዮን ይባሉ የነበሩት ቅዱሱ አባታችን አቡነ ተክለ ሃይማኖት በሥጋዊ ጎዳና ታላቅና ኃያል አዳኝ እንደነበሩ የሚታወቅ ሲሆን ከዕለታት አንድ ቀን ግን ለአድን በወጡበት ጊዜ ከሰማይ ታላቅ ብርሃን ወጣ። መድኃኔዓለም ኢየሱስ ክርስቶስ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምንና እልፍ አእላፋት ቅዱሳንን አስከትሎ መጥቶ በሊቀ መላእክት በቅዱስ ሚካኤል ክንፍ ላይ ሆኖ ታያቸውና ከዛሬ ጀምሮ ስምህ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ፣ ተክለ ሥላሴ፣ ተክለ ሃይማኖት ይባል። ከዛሬ ጀምሮም አራዊትን ሳይሆን ነፍሳትን፣ ሰዎችን ታድናለህ ብሏቸዋል። አባታችን አቡነ ተክለ ሃይማኖት ይህ መልእክት እንደደረሳቸው ጊዜ አላጠፉም። ቀጥታ ወደ ቤታቸው ሂደው ያላቸውን ሀብትና ንብረት ለድሆችና ለነዳያን መጽውተው አንዲት በትር ብቻ ይዘው ወደ በረሃ ሄዱ፣ ወደ ምናኔ ገቡ። በመጀመሪያ ስብከታቸው እዚያው ሸዋ ጽላለሽ ብቻ ከ10,000 በላይ አሕዛባውያንን አስተምረው አጠመቁ። ሀገራችን ኢትዮጵያ በነ ዮዲት ጉዲት በጨለመችበት በዚያ ዘመን ቅዱሱ አባታችን አቡነ ተክለ ሃይማኖት ሐዲስ ሐዋርያ ዘኢትዮጵያ ተብለው ለኢትዮጵያ አዲስ ሐዋርያት ሆነው በወጣት ጉልበታቸውና በኃይለ መንፈስ ቅዱስ እየተመሩ ሕዝቡን፣ መኳንንቱን፣ ሹማምንቱን፣ መሳፍንቱን እንዲሁም ደግሞ ባለጸጎችና ባለሀብቶችን በሙሉ ወደ ሃይማኖት በመመለስና በማስተማር ሃይማኖተኛ በማድረግ አስጠንቋይና ቃልቻን አጥፍተዋቸዋል። በአንድ በዓት ውስጥ ለ22 ዓመታት በራቸውን ዘግተው ቀጥ ብለው ቆመው ቢጸልዩ አንድ እግራቸው ተሰብሮባቸዋል። ከዚያም ባልተሰበሩ እግራቸው ደግሞ በቀኝ በግራ በፊት በኋላ ጦር ተክለው በአንድ እግራቸው ለ7 ዓመታት ቆመው ጸሎት አድርገዋል። በኪደተ እግራቸው ኢትዮጵያን ያስባረኩት ቅዱሱ አባታችን አቡነ ተክለ ሃይማኖት ኢየሩሳሌም ድረስ በመሄድ እናታችን ቅድስት ድንግል ማርያምና መድኃኔዓለም ኢየሱስ ክርስቶስ በኪደተ እግራቸው ከጽንሰቱ እስከ እርገቱ ድረስ የረገጣቸውን ቦታዎች ሂደው ተሳልመዋል፣ ጎብኝተዋል። እጅግ በጣም የሚገርመውና የሚደንቀው ነገር እሳቸው እነዚህን ቦታዎች ሲያዩ ስቅስቅ ብለው ያለቅሱና ያዝኑ ነበር። ምክንያቱም እርሳቸው በቦታው ሆነው የሚያዩት ቦታውን ሳይሆን በገሃድ በቤተ መቅደስ ብስራቱን፣ በቤተልሔም ልደቱን፣ በቤተ ዮሴፍ ግዝረቱን፣ በፈለገ ዮርዳኖስ ጥምቀቱን፣ በቤተ አልዓዛር ተአምራቱን፣ በደብረ ታቦር ብርሃነ መለኮቱን፣ በደብረ ዘይት ደግሞ ዳግም ምጽአቱን በገሃድ ይመለከቱ ነበር። ታዲያ የጉብኝታቸው የመጨረሻ ክፍልም ቀራንዮ ነበረ። ታዲያ በቀራንዮ አደባባይ ላይ ሲደርሱ ግን በመስቀል ላይ መድኃኔዓለም ኢየሱስ ክርስቶስን ራቁቱን ተሰቅሎ በገሃድ አዩት። በዚህ ጊዜ ከዓይናቸው ሲፈስ የነበረው ቁጡ እንባ ወደ ደምነት ተቀየረና ዓይናቸው ወዲያውኑ ጠፋ። በዚህ ጊዜ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ሊቀ መላእክት ቅዱስ ሚካኤልና ቅዱስ ገብርኤልን አስከትላ ከሰማይ ሰማያት ወዲያው ደረሰችላቸው። እንደደረሰችም ተክልዬን ነጥቃ ወደ ሰማይ አሳረገቻቸው። በዚያም የብርሃን ዓይን ተቀብለው 6 ክንፍ አብቅለው የወርቅ ካባ የወርቅ ላንቃ ለብሰው ደርበው ማዕጠንተ ወርቁን ይዘው ከ24ቱ ካህናተ ሰማይ ጋር ተደምረው የሰው ሱራፊ ሆነው መንበረ ጸባዖትን አጥነው አጋዕዝተ ዓለም ቅድስት ሥላሴን በአንድነትና በሦስትነት ተመልክተው ከ24ቱ ካህናተ ሰማያት ጋር ስብሐት ወክብር ለስሉስ ቅዱስ ይደሉ ብለው አመስግነው ወደ ምድር ተመልሰዋል። የኒህ ቅዱስ አባታችን ተጋድሎና ተአምራቸው ቢነገር ምኑ ያልቃል? እንደ ሰማይ ከዋክብትና እንደ ምድር አሸዋ የበዛ ነው። ሙት አንስተዋል፣ ድውያንን ፈውሰዋል፣ አጋንንትን አሳደዋል፣ እሳትን ጨብጠዋል፣ በክንፍ በረዋል፣ ደመናን ዙፋን አድርገዋል። እልፍ አእላፋት ደቀ መዛሙርት ተከታዮችን አፍርተው ደብረ ሊባኖስን መስርተዋል። በዘመናቸው ሴትና ወንድ መነኮሳት ጾታቸውን ሳይለዩና ጾታቸው ሳይታወቅ አብረዋቸው ኖረዋል። ሴትና ወንድ መነኮሳት በአንድ ላይ እየኖሩ ልብስ እንኳን በፍቅር ይቀማሙ ነበረ። ምክንያቱም ሰይጣን ታስሮ ነበርና ጾታቸውን እንኳን መለየት አይችሉም ነበር። ጻድቅ፣ ሰማዕት፣ መነኮስ፣ ባህታዊ፣ ሐዋርያ ዘኢትዮጵያ ቅዱሱ አባታችን አቡነ ተክለ ሃይማኖት በተወለዱ በ99 ዓመት ከ8 ወር ከ2 ቀናቸው ከዚህች ዓለም ሕይወት ተገላግለዋል።
ቅዱሱ አባታችን አባ አቡነ ተክለ ሃይማኖት ታኅሳስ 24 የተወለዱበት ነሐሴ 24 ያረፉበትና የፍልሰታ አጽማቸው በዓል ደግሞ ግንቦት 12 ነው። የሚያውቁትን ለማያውቁት ማሳወቅ በጎነት ነውና አደራ ይህንን ቪዲዮ በደንብ አድርጋችሁ ኮፒሊክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። የምትችሉ 24 የማትችሉ 3 ጊዜ ኮፒሊክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከሐዲስ ሐዋርያ ከአባ አቡነ ተክለ ሃይማኖት ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን።